እግዚአብሔር የያዕቆብን ቤተሰብ ወይም የእስራኤልን ቤተሰብ ከረሃብ ነፃ ለማውጣት አንድ ሰው አዘጋጅቶ ነበር። ያ ሰው ዮሴፍ ይባላል። ዛሬ ለእናንተ የምጸልየው ጸሎት እንደዚህ ነው። የእናንተን ቤተሰብ ከረሃብና ከድህነት ለመታደግ ደግሞ እናንተን አዘጋጅቷል። ይህንን ጸሎት በእምነት ከተቀበላችሁ እና የተዘጋጀሁት እኔ ነኝ ካላችሁ አሁን ይሄ ጸሎት በሚለቀቅበት የትኛውም ፕላትፎርም ሄቨን ኤምባሲ እና ፕሮፌት ሚራክል ተካ በሚባሉ ፕላትፎርሞች በሙሉ አሜን በማለት በመስማማት በእምነት ተቀበሉ። እናንተ የተዘጋጃችሁ ዮሴፍ ናችሁና ከዚህ በኋላ በህይወታችሁ ላይ ሰማይ ተከፍቷል። ፋይናንሻል በሮች ተከፍተዋል። እግዚአብሔር ለቤተሰቦቻችሁ የምትሰጡትን ስንዴ፣ ለቤተሰቦቻችሁ የምትሰጡትን ገንዘብ ከዚህ ሰዓት ጀምሮ አሳልፎ ይሰጣችኋል። ለቤተሰቦቻችሁ የሚያርፉበትን ምድር እግዚአብሔር መሬት ለእናንተ አሳልፎ ይሰጣችኋል። ከዚህ ሰዓት ጀምሮ ዮሴፍ ህይወት ላይ የነበረ ቅባት በእናንተ ህይወት ላይ መስራትና መንቀሳቀስ ይጀምራል። ይህንን ቅባት ከዚህ ሰዓት ጀምሮ ተቀብያለሁ በማለት አሜን ማለት ኮኔክት አድርጉ። ከዚህ በኋላ የቤተሰቦቻችሁን የድህነት ቀንበር የምትሰብሩ፣ የረሃብን ቀንበር የምትሰብሩ ዮሴፎች አድርጉ። እግዚአብሔር ይቀባችኋል። ሻሎም